ነገ ሰኔ 30 ደረሰ። አቤት አቤት አቤት! እንኳን ተወለድክልን አባታችን በሉ እስኪ። የገድልህ የተአምርህ መጽሐፍ በተነበበበት ውሃ የተጠመቀውን ሰው የጠጣውን ሰውና የተረጨውን ሰው እስከ 80 ዓመቱ እስከ 80 ዘመኑ የሠራውን ኃጢአቱን ይቅር እልልሃለሁ፣ በዓልህን ያከበረውን ሰው እስከ 55 ትውልድ ድረስ እምርልሃለሁ የተባለው ቅዱስ አደራ ብያለሁ። አደራ ይህንን ቅዱስ ሰው ሁሉ አውቆት በቃል ኪዳኑ ይጠበቅና ይታሰር ዘንድ በቃል ኪዳኑ ይጠቀም ዘንድ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ታዲያ በቪዲዮ መጨረሻ ላይም በዚህ ክብረ በዓል ቀን በሰኔ 30 ቀኑ ሳያልፍ ልንፈጽማቸው የሚገቡ ዋና ዋና 10 ነጥቦች አሉ። እነሱን እነግራችኋለሁ። ቪዲዮውን እስከ መጨረሻ ድረስ በደንብ አድርጋችሁ ኮፒ ሊንክ በማድረግ ተከታተሉት። ከእናቶች ማህፀን ከወጡት አንተን የሚመስል የለም አይኖርም የተባለ ገና በእናቱ ማህፀን በቅድስት ኤልሳቤጥ ማህፀን ውስጥ እያለ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ መብርሃንን በአያት ጊዜ በደስታ የዘለለና የሰገደ በአንተ ስም ከሚበላውና ከሚጠጣው ከፍሎ ለነዳያን ለችግረኞች የመጸወተ ከቅዱስ ሥጋዬና ከክቡር ደሜ አበላዋለሁ አጠጣዋለሁ የተባለ ስምህን ጠርቶ የተማጸነና በቃል ኪዳን የታመነ ለሥጋው ደግሞ የሚያበቃ ምግባር ሃይማኖትን እሰጠዋለሁ እስከ 55 ትውልድ ድረስም እምርልሃለሁ የተባለ ሰው ሁሉ ለመንፈሳዊም ሆነ ለሥጋዊ ተግባሩ በሚሄድ ጊዜ ይህ እኮ የመጥምቀ መለኮት ቤተ ክርስቲያን ነው ብሎ ቤተ ክርስቲያንህን ቅጽሩን ገራገሩን ደጀ ሰላሙን ቢሳለም ልክ እንደዚሁ ሁሉ ደግሞ የገድልህን መጽሐፍ የተሳለመ ሰው ቢኖር መንበረ መንግሥቴን አሳልመዋለሁ። በቤተ ክርስቲያንህ ቅጥር ግቢ የተቀበረውን ሰው ከመከራ ሥጋ ከሲኦል እሳት አድንልሃለሁ። እኔ ከተቀበርኩበት ከመቃብሬ ኢየሩሳሌም ጎልጎታ ሄዶ እንደተቀበረ እቆጥርለታለሁ። ቤተ ክርስቲያንህ ከተሰራበት ስምህ ገድልህ ተአምርህ ከሚነገርበት ዝክርህ መታሰቢያ ከሚደረግበትና በዓልህ ከሚከበርበት ቦታ እኔ በዚያ ቦታ በረድኤት በበረከት እገኛለሁ እኖራለሁ። በዚህም የተነሳ አጋንንትና ሰይጣናት በዚያ ቦታ አይቀርቡም፣ ይሸሻሉ፣ ይርቃሉ። የገድልህ የተአምርህ መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት እንደ ማየ ዮርዳኖስ አደርገዋለሁ። በዚያ የገድልህ የተአምርህ መጽሐፍ በተነበበበት ውሃ የተጠመቀ ሰው የተረጨ ሰው የጠጣ ሰው ቢኖር እኔ የ80 ዓመት ኃጢአቱን ይቅር እልልሃለሁ። እሱም ብቻ አይደለም፣ ወንዱን የ40 ቀን ሴቷን የ80 ቀን የሕፃን ንጽሕና ጸጋን እሰጥልሃለሁ። ምክንያቱም እኔ እንደተጠመቅኩበት እንደ ማየ ዮርዳኖስ ሆኗልና ኃጢአታቸው በሙሉ ይፋቅላቸው። ሰውም ሆነ እንስሳ ቢታመም በፍጹም እምነት ሆኖ የገድልህ የተአምርህ መጽሐፍ በተነበበበት ውሃ ቢጠመቅ ቢታጠብ ቢረጭ ወይም ደግሞ ቢጠጣ ከያዘው ደዌ ፈጥኖ ይፈወስልሃል። የገድልህ የተአምርህ መጽሐፍ በተነበበበት ውሃ ቤቱን ቢረጭ እኔ በዚያ ቦታ በረድኤት በበረከት እገኛለሁ አልለይም። በዚያ ቤት እኔ ተድላን ደስታን ጥጋብን አሳድራለሁ። በዚያ ቤት እስከ ዘለዓለም ድረስ ረሃብ፣ መታጣት፣ ችግር፣ ወረርሽኝ፣ ሕመም፣ በሽታ፣ ድርቅ፣ የውሃ ጥማት፣ የእሳት ቃጠሎ፣ ማንኛውም ወረርሽኝና ምድራዊ ችግር በሙሉ አይከሰትም። ደስ ብሎት ደስ ተሰኝቶ በደስታ በሐሴት በዓልህን ያከበረውን ሰው እኔ በዚያኛው ዓለም ደስ አሰኘዋለሁ። እኔም የአንተ በዓል በፍቅር በሚከበርበት በዚያ ቦታ በፍጹም አልለይም። በዓልህን በሚያከብሩት ሰዎች መካከል እኔ እገኛለሁ፣ አብሬያቸው እቀመጣለሁ። በዓልህን የሚያከብሩትን ሰዎችም እስከ 55 ትውልድ ድረስ እምርልሃለሁ። ለቤተ ክርስቲያን ማንኛውንም አቅሙ የፈቀደውን ትንሽም ይሁን ትልቅ መብአ ስጦታ የሰጠና ያበረከተውን ሰው እስከ 55 ትውልድ ድረስ እምርልሃለሁ። ሥጋዬንና ደሜን መቀበል ያልተቻለው ሰው ለአንተ መታሰቢያ ዝክር ተብሎ ከተዘጋጀው እህልና ፍርፋሪ ይቅመስ። እህልና ፍርፋሪ እንኳን ባያገኝ ዝክሩ መታሰቢያው የተዘጋጀበትን ማዕዱን ይላስ፣ ጽዋውንም ይላስ። ይህንን በፍጹም እምነት ሆኖ ካደረገ እኔ መድኃኔዓለም ኢየሱስ ክርስቶስ ቃሌ የማያብል ፍጹም እውነተኛ የሆንኩ አምላክ ነኝና ቅዱስ ሥጋዬና ክቡር ደሜን እንደተቀበለ አደርግለታለሁ። ስለዚህ ፍጹም የሆነ እምነቱም እውነተኛውን ቅዱስ ሥጋዬና ክቡር ደሜን እንዲቀበል የሚያደርግ ምግባር ሃይማኖትን አሳየዋለሁ፣ አስተምረዋለሁ። በአንተ ስም የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ፣ ያዘነና የተከዘውን ሰው አይዞህ የመጥምቀ መለኮት አምላክ ኢየሱስ ክርስቶስ ያውቃል ብሎ ያጽናናና ያስደሰተውን ሰው በሙሉ የልቡን መሻት እፈጽምለታለሁ፣ ከመከራ ሥጋ ከሲኦል እሳት አድነዋለሁ የተባለው ይህ በቅዱሱ መጽሐፋችን በወንጌል እናትና አባቱ ያለ ነቀፋና ያለ ከሰሳ ያለ ወቀሳ ይኖሩ ነበረ የተባለለት ወገኖቼ፣ የሰውን እንተወውና በልዑል እግዚአብሔር ፊት ያለ ነቀፋና ያለ ከሰሳ ያለ ወቀሳ መኖር እንዴት የሚደንቅ እንዴት የሚገርም ነገር ነው።
በክፉ ሄሮድስና በሄሮዳዳ ምክንያት አንገቱን ቢሰየፍም አንገቱ የተሰየፈችው አንገቱ ግን ክንፍ አውጥታ ለ15 ዓመት ዓለምን እየዞረች ወንጌልን የሰበከችለት ገና በልጅነቱ በሕፃንነቱ እናቱ ይዘው ወደ በረሃ ከተሰደደችም በኋላ እናቱ በልጅነቱ በአረፈች ጊዜ ከዱር አራዊት ጋር ብቻውን የኖረ በዚያም ደግሞ አንበጣ የሚባል የበረሃ ቅጠል እና የጣዝማ ማር ብቻ እየበላና እየተመገበ የኖረ አንበጣ አለ። አንበጣ ማለት አይደለም። አንበጣ ራሱን የቻለ ቅጠል ነው። አንበጣ ማለት ቅጠል ነው እንጂ አንበጣ እኛና እናንተ የምናውቀው ነፍሳት አይደለም። ከዚያም ደግሞ በ30 ዓመቱ በምድረ በዳ የሚጮህ ሰው ድምፅ ይህ ነው እያለ የክርስቶስን መንገድ በንስሐ የሰበከ ለማንም ያልተቻለና የማይቻል ለእርሱ ግን ተመርጦና ሆኖለት አምላኩን መድኃኔ ዓለም ኢየሱስ ክርስቶስን በማጥመቁ መጥምቀ መለኮት እየተባለ የሚጠራው ከተባረከችና ከተመረጠች እናቱ ከቅድስት ኤልሳቤጥና ከተባረከና ከተመረጠ ከካህኑ አባቱ ከካህኑ ከቅዱስ ዘካርያስ በሊቀ መላእክት በቅዱስ ገብርኤል አብሳሪነትና ነጋሪነት ሰኔ 30 ቀን የተወለደው እጅግ በጣም ይገርማል። በቅዱሱ መጽሐፋችን በወንጌል ሊቀ መላእክት ቅዱስ ገብርኤል የመወለዱን ዜና ለአባቱ ለካህኑ ዘካርያስ ሊነግረው በሄደ ጊዜ በመወለዱ ሰዎች ሁሉ ደስ ይላቸዋል፣ ዓለም ሁሉ ደስ ይለዋል ብሎ የተናገረለት። በዚህም የተነሳ የስሙ ትርጓሜ ደስታ፣ ፍስሐ ወሐሴት የተባለው እኛም በመወለዱና አባት ሆኖ ለእኛ ስለተሰጠን ደስ እያለን እንኳን ተወለድክልን አባታችን የምንለው ነቢይ፣ ካህን፣ ሐዋርያ፣ ሰማዕት፣ መጥምቀ መለኮት ቅዱስ ዮሐንስ ነገ ሰኔ 30 የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን በሉ እስኪ። እሺ ቪዲዮን ጨርሰናል። አሁን በዚህ ቀን በሰኔ 30 በመጥምቀ መለኮት በቅዱስ ዮሐንስ የልደት ክብረ በዓል ቀን ትልቅ በረከት፣ ረድኤት፣ ጸጋን እንድናገኝ በመጥምቀ መለኮት ቅዱስ ዮሐንስ ቃል ኪዳን እንድንታሰርና እንድንጠቀም 10 ነጥቦችን እነግራችኋለሁ። ትናንትና ቪዲዮን ሰርችኋለሁ፣ ቫይራል እየወጣ ነው። ሙሉውን ቪዲዮ ገብታችሁ ማየት ትችላላችሁ። ነገር ግን የትናንትናውን ቪዲዮ ያልደረሳችሁና ያላያችሁ ሰዎች ስለምትኖሩ 10ዎቹን ግዴታ ልንፈጽማቸው የሚገቡ ዋና ዋና ነጥቦች አሁን እነግራችኋለሁ። አንደኛውና የመጀመሪያው ሁሌም እንደምናገረው የተዘጋጃችሁና ንስሐችሁን ቀኖናችሁን የፈጸማችሁ ሰዎች ካላችሁ፣ በንስሐ የታጠባችሁ ሰዎች ካላችሁ ቅዱስ ሥጋውና ክቡር ደሙን ትቀበላላችሁ ማለት ነው። የመጀመሪያው እሱ ነው። ምክንያቱም በክብረ በዓል ቀን ቅዱስ ሥጋውና ክቡር ደሙን የተቀበለ የሚል ቃል ኪዳን ስለተቀበለ ነው። ሁለተኛው ይህንን ማድረግ የማንችል ሰዎች ካለን ደግሞ በቤተ ክርስቲያኑ ተገኝተን ቅዳሴ እናስቀድሳለን ማለት ነው። በዚህ ታላቅ ክብረ በዓል ቀን በቤተ ክርስቲያን ተገኝቶ ቅዳሴ ማስቀደስ በዓሉን ማክበር ስለሆነ ይሄ ደግሞ እስከ 55 ትውልድ ድረስ እንደሚያስመር ቃል ኪዳን ተሰጥቶናልና ነው። ሶስተኛው ደግሞ በዚህ ቀን በቤተ ክርስቲያን ተገኝተን ጸበል መጠመቅ ያስፈልጋል፣ ጸበል መጠጣት ያስፈልጋል። የገድልህ የተአምርህ መጽሐፍ በተነበበበት ጸበል የጠጣና የተጠመቀ ሰው እስከ 55 ትውልድ ድረስ እምርልሃለሁ የሚል ቃል ኪዳን ተቀብሏል። የገድልህ የተአምርህ መጽሐፍ የተነበበበትን ውሃ እንደ ማየ ዮርዳኖስ አደርግልሃለሁ፣ እኔ እንደተጠመቅኩበት እንደ ዮርዳኖስ ጸበል አደርግልሃለሁ የሚል ቃል ኪዳን ተቀብሏል። በዚህም የተነሳ በዚህ ቀን ጸበል መጠመቅ፣ ጸበል መጠጣት፣ ጸበል መረጨት ይገባናል ማለት ነው። አራተኛው ደግሞ የገድሉ የተአምሩ መጽሐፍ ሲነበብ በቤተ ክርስቲያን ተገኝተን መስማትና ማዳመጥ አለብን ማለት ነው። ምክንያቱም ይህንን ያደረገ እስከ 55 ትውልድ ድረስ እንደምንማር ተነግሮናልና ነው። አምስተኛው ደግሞ የገድሉ የተአምሩ መጽሐፍ በቤተ ክርስቲያን ሲነበብ መስማት ያልቻልን ሰዎች ደግሞ በቤታችን አንብበን ራሳችን ጸበል አዘጋጅተን ውሃ አዘጋጅተን እዛ ላይ የገድሉን የተአምሩ መጽሐፍ አንብበን ራሳችንን እንረጫለን፣ እንጠጣለን፣ እንጠመቃለን ማለት ነው። ይሄም እስከ 55 ትውልድ ድረስ እንደምንማር ቃል ኪዳን ተገብቶልናል ማለት ነው። ስድስተኛ ደግሞ የገድሉን የተአምሩን መጽሐፍ ማንበብም መስማትም የማንችል ሰዎች እንዴትም ብለን ፈልገን የገድሉን መጽሐፍ ገበቴውን ወይም ደግሞ ከቨሩን ሽፋኑን መሳም አለብን ማለት ነው። የገድልህን የተአምርህን መጽሐፍ ገበታውን ወይም ደግሞ ሽፋኑን የሳመ ሰው መንበረ መንግስቴን አሳልመዋለሁ የሚል ቃል ኪዳን ስለተገባልን ነው። ሰባተኛውና ዋናው ደግሞ በመጥምቀ መለኮት ቅዱስ ዮሐንስ ስም ዝክር መታሰቢያ ማድረግ ይገባናል ማለት ነው። ከሚበላውና ከሚጠጣው ከፍሎ ለተራበ ያበላ ለተጠማ ያጠጣ ሰው ዝክር መታሰቢያን ያደረገ ሰው ቅዱስ ሥጋዬን አበለዋለሁ ክቡር ደሜን አጠጣዋለሁ ተብሎ ቃል ኪዳን ተገብቶልናል። እስከ 55 ትውልድም እንደምንማር ቃል ኪዳን ተገብቶልናል። ዝክሩን መታሰቢያውን ማድረግ ያልቻለ ሰው ደግሞ ዝክር መታሰቢያ በሚደረግበት ቦታ ሄዶ በቤተ ክርስቲያንም ቢሆን በግለሰቦች ቤትም ቢሆን የመጥምቀ መለኮት ቅዱስ ዮሐንስን ዝክር መታሰቢያ የሚያደርጉ ሰዎች ጋር ተገኝቶ ዝክር መቅመስ አለበት ማለት ነው። ዝክሩን ባያገኝ እንኳን እህሉን ፍርፋሪውን ይቅመስ ተብለናል። ያንን እንኳን
ያላገኘ ሰው መታሰቢያው የተደረገበትን ማለትም ዝክሩ የተበላበትን ማዕድና ጽዋው የተጠጣበትን ጽዋ በምላሱ ይላስ። ቅዱስ ሥጋዬና ክቡር ደሜን እንደተቀበለ እቆጥርለታለሁ። ቅዱስ ሥጋዬና ክቡር ደሜንም የሚቀበልበትን ምግባር ሃይማኖት አስተምረዋለሁ ተብሎ ቃል ኪዳን ተገብቶልናል። ዘጠነኛና እንደዚሁም ዋናው ደግሞ በዚህ ቀን በመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ተገኝተን ማንኛውም አቅማችን የፈቀደውን መባዓ ስጦታ ትንሽም ይሁን ትልቅ አቅማችን በፈቀደው መልኩ አቅሜ ይሄ ነው ብለን እናበረከታለን ማለት ነው። ምክንያቱም ለቤተ ክርስቲያን ማንኛውም አቅሙ የፈቀደውን መባዕና ስጦታ ያበረከተ የሰጠ ሰው እስከ 55 ትውልድ ድረስ እምርልሃለሁ ተብለናል። አስረኛውና የመጨረሻው ነጥብ ደግሞ በቤተ ክርስቲያኑ ተገኝቶ በዓሉን ማክበር ያልቻለ፣ በቤተ ክርስቲያን ተገኝቶ ገድል ተአምሩ መስማት፣ ጸበል መጠመቅ፣ መጠጣት ያልቻለ ሰው ለሥራ ለዓለማዊ ጉዳይም ይሁን ለመንፈሳዊ ጉዳይ በሚሄድ ጊዜ ይሄ እኮ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገራገሩን ደጀ ሰላሙን የተሳለመ ሰው መንበረ መንግስቴን አሳልመዋለሁ የሚል ቃል ኪዳን ስለተገባልን ቢያንስ ሁሉን ማድረግ ባንችል ቅጽሩን ገራገሩን ቤተ ክርስቲያኑ ግን ሂደን መሳለም ይገባናል ማለት ነው። እንግዲህ በስደት ሀገር ያላችሁ እህቶችና ወንድሞቼ፣ እናትና አባቶቼ በዓሉን ማክበር ጸበሉን መጠጣትና መጠመቅ የማትችሉ ሰዎች ገድል ተአምሩ የምታገኙ ከሆነ ገድልና ተአምሩን ውሃ አዘጋጅታችሁ እዛች ላይ አንብባችሁ መጠጣት፣ ራሳችሁ መርጨት፣ ራሳችሁ ላይ ማፍሰስ ትችላላችሁ ማለት ነው። ገድሉን ራሳችሁ መሳለም ትችላላችሁ ማለት ነው። ምክንያቱም ደጋግሜ እንደተናገርሁት የገድልህ የተአምርህ መጽሐፍ የተነበበበትን ውሃ እኔ የተጠመኩበትን ማየ ዮርዳኖስ አደርግልሃለሁ ስለተባለ ትልቅ በረከት እናገኛለን ማለት ነው። በፍጹም እምነት ሆነን ካደረግነው ማለት ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነው። ቪዲዮ ረዝሞ ሊሆን ይችላል። ነገር ግን እጅግ በጣም ጠቃሚ ቪዲዮ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔ ዓለም ኢየሱስ ክርስቶስ ከመጥምቀ መለኮት ቅዱስ ዮሐንስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።